በጣም ሽርፍራፊ መገለጥናት። ብቅ ብሎ ውጣ አለው። እሺ ብሎ ወጣ። ከ14 ዓመት በኋላ መጥቶ ልጅ እሰጥሃለሁ አለ። እሺ አለው። አብርሃም በጣም ተስፋ እንዳይቆርጥበት ስለፈለገ ቀን ውጣና አሸዋ ቁጥር፣ ለሊት ኮከብ ቁጥር አለው። ተቆጥሮ አያልቅ። አብርሃም እድሜው ያልቃታል እንጂ ቆጥሮ እንደዚህ አፈናውን ባይዘው በ120 ዓመቱ ቆጥሮ አይጨርሰው። ቆጥሮ የት ጋር እንደጀመረ ይጠፋበታል። ስትመልሰው እንደገና መልሰው ነው አመጣ። ዘርህን እንዲያረጋዋል ይላል። አንድ ልጅ የለውም ዘርህን እንዲሆናል ይላል። ማታ ወጣ። ኮከብ ከየት ጋር ትጀምራለህ ለመቁጠር? የሆነ መጀመሪያ ቢኖር እኮ ላቆጣጠር ይመቻል። ከየት ጋር ነው የሚጀምረው? እንደዚህ ነው አትቆጠርም ይለዋል። አረ እግዚአብሔር ሆይ እኔ አንድ ልጅ ጉዳይ ያሰቃየኛል፣ አንተ ኔሽንስ ህዝቦች ያረጋሉ ትለኛለህ። በምጥ በስቃይ በብዙ ጥበቃ አንድ ልጅ ተገኘ። ያው እኔ ኪዳን ያለውን ልከተል ብዬ ነው እንጂ እስማኤልም አለ እና ይስሐቅ ተወለደ። ከዛ ይስሐቅን መወለድ ብቻ አይደለም ማለት የነዚህ ልጆች አባት ማለት እኮ ነው። የነ ያዕቆብና የነ ኤሳው አባት የአብርሃም እንግዲህ የልጅ ልጆች ናቸው እነዚህ። እና ይስሐቅ ተወልዶ በጥንቅ የተወለደ ሰውዬ በ100 ዓመቱ የተወለደውን ሰው እግዚአብሔር ተነስ አለው። አብርሃምን አቤት አለው። ተነስና ወደ ሞሪያ ምድር ሂድ ደግሞ አለው። ምን ላድርግ አለው። ይህንን አንድ ልጅን ሰው ወስድ ያለው። በዚህ ሁሉ ጥበቃ፣ በዚህ ሁሉ ጸሎት፣ በዚህ ሁሉ ጾም፣ በዚህ ሁሉ ሲቃይ፣ በዚህ ሁሉ እምነት፣ በዚህ ሁሉ መከራና ፈተና መካከል የተወለደ አንድ ልጅ እስማኤልን ሰዋው አትለኝም? ይስሐቅን ለምንድን ነው ሲለው፣ አይ ዘር የሚባረከው በዚህኛው ነው። መሲያዊው ላይን ያለው በይስሐቅ ነው። እሱን ረደው። እግዚአብሔር እንደማይዋሽ ቃል እረድ ካል እረድ ነው። እግዚአብሔር ያሳርደዋል፣ አይዋሽም። ደግሞ የብዙ ሕዝብ አባት አደርጋለሁ ያለውን በሱ በኩል ነው። እሱም እውነት ነው፣ እረዶም እውነት ነው። የሕዝቦች አባት ትሆናለን በዚህ ልጅ ነው። አምጥተ እረዶም ይሄንኑ ልጅ ነው። ሁለቱም ልክ ነው። ሁለቱንም ያለው እግዚአብሔር ነው። እሰጥሃለሁ ብሎ ሰጥቶኛል። ግደለው ካለኝ ይገለዋለሁ። ወስጄ አርድለትና ከዛ እግዚአብሔር የሞታ አስነስቶ ልጄን ተመልሼ ይዤ ከሞት በተነሳ ልጄ በኩል የብዙ ሕዝብ አባት ሆናለሁ። በግ እንዳለ እኮ አብርሃም እኮ ያውቅም፣ እግዚአብሔር ነው የሚያውቀው። አብርሃምስ ልጁን እንደሚያርድ ነው የሚያውቀው። ልጁን ይዞ ሄደ ሞሪያ ምድር። ዘፍጥረት 22 እኔ በጣም የሚያመኝ ክፍል ነው። ከዛ ልክ እግዚአብሔር ያሳየው ተራራ ጋር ሲደርስ በማለዳ ተነሳና ባሪያዎቹን እናንተ እዚህ ቆዩ አለ። ከአህያው ጋር እዚሁ እናንተ ቆዩ አለ። ልጁን እንጨት አሸክሙ ቢላ ሲዞት ና ተከተለኝ አለው። እየሄዱ እያለ አይደለም የሚለው ብላቴናው እንደዚህ ያለው አባቱን። አባቴ ያለው አቤት አለው። መሰዊያው ይሁንና አለው። አዎ ቢላው እሳቱም ይሄው እዚህ ጋር አለ አለው። አዎ በጉ የት አለ አለው። እሱ እኮ ነው በጉ። ልጅ ማረድ ተውት። ማሰቢያው ክፍል የለም በእውነት። የት አለ በጉ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። ተራምደው ሄዱ። ልጁን አጋደመ አይደለም የሚለው መሰዊያው ላይ አስሮ አጋደመ። ሊያርድ ቢላ ብድግ። ይሄንን ልጅ ኦልሬዲ ልቡ ላይ ጨርሷል አይደል? መሬት ላይ ነው የቀረው። ያርደው ነበር ባይዘው እግዚአብሔር መሃል ላይ ባይገባ። ልክ ሲሰድ ምንድነው ያላቸው ለሎሎቹ እታች ቀድም ሲለያዩ እኔና ልጄ ሰግደን እንመለሳለን አሉ። ሌላኛው ትርጉም ላይ ሰውተን ነው የሚለው። የሚሰዋው ማን ነው? ይስሐቅ። እንመለሳለን ያለው ከማጋ ነው? ከይስሐቅ ጋር። አርደዋለሁ፣ የሚቃጠል መስዋዕት አረጋዋለሁ። አዎ እግዚአብሔር አመድ ከምሮ ልጄን ይመልስልኝና አብረን እንመጣለን። እማርደውም ይሄንን ነው፣ መስዋዕት ማረገውም ይሄንን ነው፣ ይዤው የምመጣውም ይሄንን ነው። ለዛ ኮናል ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ለሙታንም ሕይወት በሚሰጥ ባመነበት በአምላኩ የሁላችን አባት ነው። አብርሃም የሞተ ሕይወት ይሰጣል ብሎ ያመነው ልጄን አርጄ እገለዋለሁ፣ እግዚአብሔር ያስነሳዋል። ዕብራውያን 11 ላይ ምንድነው የሚለው? ልጁን ከሞት የመነሳት ምሳሌ አድርጎ ተቀበለው እኮ ነው የሚለው። ኦልሬዲ ሞቷል። እግዚአብሔር ትንሣኤ ሙታንን ለአብርሃም ቀድሞ ሰበከው። ኢየሱስ ሳይነሳ ገና እግዚአብሔር እገላለሁ አስነሳለሁ አለው። አንተ አንድ ልጅን አልከለከልከኝም አለው። አዎ እኔ አንተ ልጅ አልፈልገውም አለው። መስዋዕት አድርጌ አልቀበልም ያንተ ልጅ። በግ እኔ ላቅርብ አለው። እግዚአብሔር በሰሰበቅ የታሰረ በግ ሰጠው። የሞሪያ ምድር አብርሃም የሰዋበት ተራራና እግዚአብሔር ልጁን ኢየሱስን የሰዋበት እዛ የራስ ቅሉ የጎልጎታ ተራራ ጂኦግራፊካሊ ይተያያሉ። ባይዘው ተራሮቹ እዚህ ተራራ ላይ አንተ ልጅን ሰውታል፣ እዛ ተራራ ላይ እኔ ልጄን እሰዋለሁ። እዚህ ተራራ ላይ እኔ በግ አቅርቤያለሁ፣ እዛኛውም ጋር እኔ አቀርባለሁ አለው። ኢየሱስ የእግዚአብሔር በግ ነው። ስለ ሳልቬሽን ነው እየነገርኳቸው ያሉት። ድነታችን ውድ ነው። ሰው እንደ ቀልድ ጌታን ተወኩ ይላል። በጣም ይገርም። ትቼ ጌታን ይላል። ወዴት ይኬዳል?
የፈለገ ብትደክሙ ቸርች ነው። የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። ምንም ብትሆን ኖ እግዚአብሔርን ጠበቁት ይላል አንዳንድ ሰው። ከዛስ ጠበቁት ከዛስ የት ሄዳል? ጠበቁት እየጠበቁት ሞትኩ ነው ማለት ያለብን። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ የት ሄዳለ? ምን መሄጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ውሸቱን ነው። ሰው አለ፣ እከሌ አለ፣ እነንተን አሉ የሉም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ ወይ የሰይጣን። ከሁለቱ ውጭ ዓለም የለም። እግዚአብሔርን ጠብቄው ታግዬ ለፍቼ ጾሜ ጸልዬ አልመጣለኝ ዶት እጠብቀዋል። 4 ነጥብ የለውም። ዝም ብዬ እጠብቀዋል። ደሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝም። ዘላለም አብሬው እኖራለሁ ያልኩትና አምላክ 1 ዓመት መጠበቅ እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ ምንለው 30 ዓመት ሙሉ እኮ እንደፈለግን ኖረን 5 ዓመት እግዚአብሔርን መጠበቅ ሲቃዩ ነው። እስክንሞት ከኢየሱስ ጋር በእውነት እስክንሞት እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር ነው። መጥቶ የሚሰራው ስራ እኮ አይደለም፣ እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር ነው። ኤሳው የዚህ ቀን እርቦኛል አይደለም እኮ ኤሳው እርቦት ቢሞት ይሻል ነበር። ምክንያቱም ድሬስት ያለው የመጽሐፍ ቅዱሱ የእግዚአብሔር የማዳን ፕሮግራም ላይ ኤሳው ሲገባ ብኩርናውን ሸጠ፣ ብኩርናውን አቃለለ፣ ብኩርናውን አላገኘም፣ ቢፈልገው በእንባ አላገኘም ተብሎ ነው የተዘጋው ታሪኩ። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። ክብር ለኢየሱስ ይሁን። እግዚአብሔር ተጠብቆ የሚቀር አምላክ አይደለም አይደል? አፍተሮል እኛ ከዚህ በኋላ የምንጠብቀው መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምንጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ ብሎኛል። በምን ልጠብቅ? በሰጠው ኪዳን ውስጥ ጠብቀኝ። ይመጣል ብለህ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ። በጣም ፍረስትሬት እንድታደርግ የሚያደርግ መንገድ አለ። የጸጋ ስጦታ አይጎልብህም። አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንከሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። እስኪመጣ ድረስ ጠብቅ። ኢየሱስ ይመለሳል። እንደ ሞተ ብቻ አይደለም የምንሰብከው፣ እንደ ተቀበረም እንሰብካለን፣ እንደ ተነሳም እንሰብካለን። ደግሞ ወደ አብ በክብር እንደሄደ በቅርብ ደግሞ በክብር እንደሚመለስ አንድ የተስፋ ቃል አለን። ሐዋርያቶች ከጌታ ከኢየሱስ ክርስቶስ አፍ የሰሙት እስክመጣ ድረስ ይህንን ወንጌል ከፀሐይ መውጫ እስከ መጥለቂያ ስበኩ እስክመጣ። ይህንን እየነገራችሁ አይደል? እኔ ብዙ ጊዜ ሰብከዋለሁ፣ ያው ሁላችሁም ስለምታውቁ። የሐዋርያት ሥራ ምዕራፍ 1 ላይ ይህንን እያወራቸው ነው አይደል? ከመሬት ብድግ አለ። እዛ ቢታንያ የምትባል ቦታ ነችና እንዲህ ተዳፋት ናት መሬቷና እንደዚህ እያወሩት ነው። በዚህ እንዲህ እያወሩት ከመሬት ብድግ አለ። በኢየሱስ የዛን ቀን ነው ብትኖሩ እንዲህ እያወራ በሰላም ብድግ አለ። የገሊላ ሰዎች ምስኪኖች፣ የኛ አይነት 11 እኮ የኛ አይነት ነው። እንዶ ሲወደው ክፍሉ ምኑ መሰላችሁ? የምወደው እንደዚህ ቀሩ። ታውቃለህ፣ እውነታቸውን ነው። እኔም በሆን ከነሱ የተለየው አልሆንም። በቃ ፕሬዝ ጋድ ጌታ ይመጣል ብዬ አልሄድም። የት ነው ሄደው? ደግሞ እየነገረኝ ያለው ነገር መንፈስ ቅዱስ አልወረደም ገና፣ ነገር ቶሎ አይገባም። መንፈስ ቅዱስ ስለወረደ ነው አሁን እኛ ባይዘ የምንሰባበከው የሚገባን። ኢየሱስ የሚወራው እንዴት ይገባል? እየሄደ አለሁ አለ። ማንም ብሎ አያውቅም። እየሄደ ከሆነ ሄጃለሁ፣ ስመጣ እመጣለሁ ነው የሚል። እየሄደ አለሁ
እስከ መቼ? እስከ ዓለም ፍጻሜ። ኦ ማይ ጋድ